السلام عليكم ورحمة الله وبركاته. بأمر بن الخطاب زمن خليفة بنبرو بساعات يتكايد طورنت نبرنا بزا طورنت مسلموش نبرو دل ያደርጉት ከጦርነቱ በኋላ ዑመር ኢብኑ አልኸጣብ ሸሂድ የሆኑት ሰዎች ስም ይጠይቁ ነበርና ስማቸው ተነገረ ማለት ነው። ነገር ግን የማይታወቁ ሰዎች ነበሩ ከመካከል እነዛ ሰዎች የሚዋጉት ለአላህ ብለው ነበር። ስማቸውም አይታወቅም፣ ስማቸው አልተመዘገበም። እንደዚሁም ደግሞ ደሞዝ አይቀበሉም ነበርና ለአሚር አልሙእሚኒን ስማቸው እንደማይታወቅ እሳቸውም እንደማያውቋቸው ሲነግሯቸው ዑመር ኢብኑ አልኸጣብ አለቀሱ። እነዚህን ሰዎችን ያወኳቸው አላወኳቸው ምን ትርጉም አለው? አላህ ተባረከ ወተዓላ ያውቃቸዋል። አላህም የሸሂድነትን ጸጋ አጎናጽፏቸዋል። ከዚህ በኋላ አሚር አልሙእሚኒን አወቃቸው አላወቃቸው ምን ትርጉም አለው በማለት ዑመር ኢብኑ አልኸጣብ አለቀሱ ማለት ነው። ሱብሃንአላህ። እዚህ ጋር የምንረዳው ነገር ምንድነው? የምንሰራው ነገር ብቻ ኸይር ይሁን፣ አላህ ተባረከ ወተዓላ ዘንድ ተወዳጅ ይሁን እንጂ የምንሰራውን ነገር ሰዎች አወቁልን አላወቁት ምንም ትርጉም የለውም። ከኛ ሚዛን ላይ የሚጨመርልንም ሆነ የሚቀነስብን ነገር የለም። ብቻ ግን ትኩረት ማድረግ ያለብን የምንሰራው ነገር አላህ ተባረከ ወተዓላ የወደው ይሁን የሚለው ነገር ላይ ነው። ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።